በስሜት የበሰለ ሰው ትልቁ ማሳያው ቅዝቃዜው ኖርማሊ ቀዝቃዛ ነው ሰውየው ስትወስጂው በድለሽው እንኳን መብሰል ምንድነው ልክነት ላይ መረጋጋት ማለት ነው። በስሜት የበሰለ ሰው ልክነቱ ላይ ይሰክናል፣ የተሻለው መፍትሄ ላይ ይሰክናል፣ ይቀዘቅዛል፣ ሪአክቲቭ አይሆንም፣ አግሬሲቭ አይሆንም። ስለዚህ በስሜት የበሰሉ ሰዎች ዝም ነው የሚሉት። ዝም ቅዝቃዜያቸው የሚያስብለው ይሄ ነው። ይሄ ቆሞኝ ነው ሊል ይችላል ግን ብለህ ነበር። አዎ እንደ ሞኝ ነው የሚቆጠረው። ታንክ ዩ። ሰው በምን ይለካል? ባጭሩ እኮ ስትወስጂው በእውቀቱ ነው ወይንስ በስሜት በስለቱ? ሲምፕል አዛት ይሄን ብናስበው በታሪክ ውስጥ ማለት ነው። ለምሳሌ ከምናውቃቸው ኒኮማቺያን ኤቲክስ የአሪስቶትል የኤቲክስ መጽሐፍ ነው። ዘ ሃይስት ጉድ ኢዝ ጎድ የሚለው ቲንኪንጉ ላይ ይሄ ሞራል ኢሞሽናል ኢንተለጀንስ የሚባለውን ነገር በስሜት የመብሰል የመስከንን ነገር በብዙ መልኩ እናነበዋለን 2000 years ከዛ ጀምሮ ሲኩዌንሻሊ ዛሬም ድረስ ብናነብ ስለ ሞራል ሰው ምንድነው ከሚለው ጉዳይ ጋር ተገናኝቶ ኤቲካል ዲሲፕሊን በጎነት ደግነት ምናምን የሚባሉት ነገሮች ከስሜት ጋር በጣም አታችድ ነገር አላቸው። ከእውቀቱና ከስሜት ብስለቱ የትኛው ሰውየውን ሰው ያደርገዋል ካለ በስሜት መብሰሉ። ሰው እንዲሸት የሚያደርገው በስሜት መብሰሉ።